አይለ ኧረ ሰሞኑን ትቻለሁ እኮ አታረግም አታረገኝም ወይ ዛሬ ሰሞኑን ትቼ ነበር ተኝ እባክሽ ደክሞኛል ሆነ ተከናወነ እያልኩኝ ቪዲዮ ልሰራ ነበር እኔ ብታከናውነው አይል አረጋግው አላረጋጋም በዓል እኮ የለም ነገ በዓል የለም ዛሬ በዓል የለም እንደፈለግን ፈታ ማለት እንችላለን መፍታችን ነው በእኛ ዕቃ ሌላ ሰው ምን አገባ ዕቃው የራሳችን ቤቱ የራሳችን ምን እናደርገው የራሳችን ደግሞ ተነካከኝ ምን ነው ተነካከኝ መንካክ አይለ አራንተ እናርገው ዛሬ አምሮኛል የመጨረሻ እስከ ዛሬ እኮ ትቻለሁ አይለ ኧረ ተነስተን አዲስ ነገር አለ ነገ ፈታ አደርጋለሁ እኔ ፋፋፋ አድርጌ እጠብቃለሁ ሁሉ ነገር ፈታ አደርጋለሁ ግን ዛሬ እኔን ዛሬ ፈታ አድርገኝ ታዲያ ስንቴ ነው ማይደክ መቼ ነሽ ማይደክ ምቀን ንገረኝ እሺ እንደምን ማለት ፈልገህ ነው አይደብርም በትንሽ እንኳን ትንሽ እንደምን ነው አይደብርም እናንተ ሁሉ ጭቅጭቅ ያስጠላ እሺ በቃ አሁን የፈለከው ስጣ ነገ የፈለከው ስጣል እሺ ምን ነው ፈልገው አንተ እኔ ይሄን ፈልጋለሁ አድርግልኝ እኔ ብቻ ዛሬ ፋ ማለት ፈልጋለሁ የፈለከው ስጣለሁ ምን ላምጣልህ ምንድነሽ የፈለኩትን ያኛ የፈለከው ነገር ችግር የለው ምን ጭራሽ ብር ማለት ጀመርክ እንዴ ምን በክፍያ እኔ ከፍዬ በቃሽ ጭራሽ እኔ ባለቤት ከሌለውም እንዴ ምን ነው ከፍዬ የሚከፍልክ ምክንያቱ ምንድን ነው ዘና ማለት ብር የለኝ ውጪ መውጣት ዘና ማለት የምን ዘና ነው ጓደኞቼ ጋር ፈታ ማለት ራስኝ ከኔ ብር ተቀበለ ጓደኞቼ ፈታ ልታረጋሽ ማለት ነው አራተው እነሱም አላችሁ ምን አላችሁ ብር አላችሁ ታዲያ ለምን ተወስዳለህ አንተ ፈታ የምን ፈታ ነው እኮ ጓደኞቼ ጋር ይገባበዛሉ ትሰጪኛለሽ ይመችሻል ስንት ብር ነው የምፈልገው በጣም ጠይቂሽን ተሰጥሽ እስከ ስንትሽ 6000 ብር ተሰጥሽ አረባብታ አንተ እኔ 6000 ብር ልስጥ በቃ ዘብ ተረፈ በቃ በእናትህ 6000 ብር ስጭኝ 6000 ብር ለምን ነው የምሰጠው በቃ ጓደኞቼ ጋር ዘና እላለሁ እሺ ከዛስ ዛላሽ ይመችሻል ወይኔ ትመቸኛለህ ግን እውነት ታስደስተኛለህ ግን ደስ ካላለኝ እመልሰዋለሁ ብሩን እሺ አንተ እንደፈለክ ጫዋለልቅበት አይደለም 6000 ብር ነው የምሰጥህ ግን ፈታ ካረከኝ ነው እሺ ፈታ ፋፋ ካልክ አይ ዛሬ ደስ ነው ይላል አይለ አንተ ዛሬ ደግሞ ከንፈር እንዴት ልስመኝ ነው እንደዚህ ያደረገው አንተ ከንፈር እንዴት ተደረቀ ይወስክ አንተ ስንት ነው የምትሳምከኝ አንዴ መሳም እንደዚህ ያድርቃ ደግሞ አሞኛል ቅድም ያደረገው እንዴት እንዳመመኝ አዎ እስኮ ድረስ ይብር የኔ ግን እኮ ነው የጨረስኩት ምን አገባኝ እንዴት ነው ምን አገባኝ የምትለው አንተ ደብሮካ እውነት ያው ከንፈሬ ምን እንደምትወጣ እንጨት መስሏል ቆሟል ናያ እሺ አራል ተወተወ ሲወድ የኔ ባል ባለቤቴ አንተ ባለቤቴ አንተ ለመጀመሪያ ፍቅር ጥያቄ እኔን የጠየቀኝ አይደል ረስቻለሁ ወይ ለነክ
ሰዎችን ኃይሌ ቆንጆ ነው ይላሉ። አንተ ኃይሌ ምን አድርጋችሁ ከኔማ ወጪ መጣጥ እና ግዝ ይሄ ከንፈር ዛሬ ቻው በቃ ቻው ለተኛሽ አለ ቻው እና ዛሬ እንዴት ነው ልጠብቅህ? አይ ሰዎች እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። ይኸው አሁን ዛሬ ማለት ነው ጭራሽ ዛግዝ እንጠይቀው በቃ አስጠልቶኛል። ፈሮት አሁን በጣም አስፈራኝ በጣም እንደው ለምጭጭ ራሱ አይደብረውም? ኃይሌ ምን ሆነ? ኃይሌ ነገ እኮ ቅዳሜ ነው። ከነገ ወዲያ እሑድ። ስለዚህ እንኳን ዛሬ እስኪ ትንሽ ምን ይመስላል? እና 3 ቀን አምሮኛል። በጣም ነው ያማረኝ በእውነት። ምን ይመስላችሁ? ምን ማለት መስላችሁ ማለት አይደብርክም? እንደዚህ ቁጭ ተኝቼ አንተ በየቀኑ መመለመን አለብኝ አንተ ኃይሌ ነግሬሃለሁ። ነገ ቅዳሜ ነው ቤተክርስቲያን እኔ ነግሬሃለሁ። እኔ ምን አገባኝ ታዲያ እንዴ? አንዴ ሚካኤል አንዴ ቤተክርስቲያን አንዴ ሰንበት ነው። እሺ ትናንትና ሰንበት ነበር። ታዲያ ለኔስ ምን አለኝ? ማን አለኝ? ወይ አንተ በሄድክበት እዛ ፊልድ ምናምን አለ እንዴ? ጀለስ እኔ ታለቅ ጀመርክ እንደ ውጭ ላይ ኧረ ምን አይነት ጉድ ነው? ወጣርስ እንዴ ወዳ እኮ ነው ከባድ ነው። እሺ ዛሬ ቁርጡን ንገረኝ በቃ አንተ ቁርጡን ንገረኝ ነው። ነገ 2 ሰንበት ነው። እሺ ትላንትስ ለምሳሌ ትላንት ለምን እንደ በቃ በላች ጭቃታጅ በቃ ነገ ይኸውልሽ ትሰሚኛለሽ። ኦፍ ሱማረፍ ያጣር በፈጣሪ ስም በቃ ሌላ ቤት ልከራይ ነው በቃ ሌላ ቤት ልከራይ ነው። ሌላ ሰማች ሌላ ቤት ልከራይ ወዲያ ታጅ በቃ የራስ ጉዳይ ደደብ ሌላ ቤት ልትከራይ አንተ ሌላ ቤት ልትከራይ በጣም ይኸውልሽ ትተኛለሽ። ነገ ቤተክርስቲያን ትይያለሽ። ሰንበት ነው ሚካኤል ነው ከነገ ወዲያ ወድ ነው በቃ ከዛ ውጪ ገደል ግቢ። ከዚህ በኋላ እኔ አንተን አልጠይቅም አልጠይቅም ከዚህ በኋላ አንተ ራስህ ገደል ግቢ ተኛ። ምን አገባኝ እኔ ጋር አፈርጣለሁ እኔ ራሱ እንብካክ እኔ ምን መስላል ፍታ ያማ እንዴ እኔ ማን አለኝ? ባሌ ነው ብዬ አይደል ዳንተ ጋር ብረን ተኛ። ታዲያ ምን ሳምፕል ነው ያስቀመጥከኝ እዚህ ጋር? አንተ አውጥተኛለሽ አትተኝም በል ነገ ሰንበት ነው የራስ በቃ ሚካኤል ነው በቃ ከዚህ ዋስለችኝ አልጠይቅም ነው አንተ አልጠይቅም። ፈጣሪ መርቆ የሰጠኝ በአባቴ ፈንታ አንተ ነው የኔ ውድ ወዳለው ማይላሉ እኔ ደግሞ ፈጣሪ መርቆ የሰጠኝ በእናቴ ፈንታ አንቺን ብቻ ነው። በጣም ነው የምወድሽ። አይ